አሌክስ ይበሳጫል? ነው አንዳንዴ ይበሳጫል። ምን ያበሳጫል? ዘመን ትውልድ ብዙ የሚያበሳጭ ነገር እኮ አለ። አሁን በይበልጥ በዚህ ዘመን ለማስተማር የሚወጣው የማያውቅ ነው። ለመማር ቁጭ ሲል ደግሞ የሚያውቀው ሰውዬ ለመማር ቁጭ ሲል አይቆረቆረውም። ለምንድን ነው ያ የማያውቀው ወይም ያልተማረው ሰውዬ ላስተምር ሲል ዝም የሚለው አይደል? እና ያናድዳል። የማህበረሰብ መሪ ነን ብለው የሚወጡ ሰዎች እንኳን መሪ መመራትም የሌለባቸው ሰዎች ሆነው ታያለሽ። ዱላና ድንጋይ መነጋገሪያ ሲሆን፣ ገጀራ መነጋገሪያ ሲሆን፣ መለያየት ደግሞ ልክ ስጋ ቤት ሰራተኛ ይመስል ብርልት ማውጣትን እንደ ትልቅ ሙያ አድርገው ማየት ይሄ እኔ ነው ያ የናንተ ነው እንደዚህ ነው የኔ እንደዚህ የሚሉት ነገር ውስጥ ሲገቡ ስታይ ለዚህ ነው ዘመኔን ጠልቼ ወደዛኛው ዘመን መሄድ ምን ያምረኝ። አንዳንዴ እንደሱ ይሆናል እኮ ስትወረወሪ የዘመን ፍርጎሽ ይሳሳትና ወደ ኋላው ውስጥ ይሆናል አይደል? አለቦታዬ ተገኝቻለሁ ብለሽ እንድታስቢና እንድትናደጅ የሚያደርግ ብዙ ነገር አለ በይበልጥ በዚህ ዘመን ውስጥ። ሌላ በራሴ ምንም የምናደድ አይጎልም። ጎደለ የምትዩ የምትመኘው ነገር ሲኖር ነው። ምኞትን መግታት ከቻልሽ የሚጎል ነገር የለም እኮ አይደል? አዎ ምኞትን መግታት ነው። ምኞትን በመግታት ደግሞ እኔ አንደኛ ነኝ። እስቲ ያው እንዴት? ለምሳሌ ለምሳሌ 3 ጊዜ መብላት የሚባል ነገር አለ አይደል? አንድ ጊዜ በመብላት መዋል ይቻላል። እንደውም አንዳንዴ በሳምንትም በ3 ቀንም በ4 ቀንም እየበላሽ መኖር ትችያለሽ እኮ። ይሄን ጭንቅላት ውስጥ መያዝ ነው። ሲጠፋ ምን ያናድዳል ታዲያ አይደል? ያለፉትን 3 ወይም 4 አመት በእንዲህ አይነት ሁኔታ ኖሬያለሁ። ማታ ቤቴ ስገባ ብር የለኝም፣ ጠዋት ስነሳ የለኝም። ግን እንደውም አረ በቃኝ እያልኩ ቁርስም ምሳም ራትም ከሰው ጋር መብላት አስቸጋሪ ነው አይደል? አንድ ቀን ፒያሳ ጀምስ አጌ የሚባል አንድ መጽሐፉን አይቼ ወደድኩት። አሜሪካዊ መጽሐፍ አገኘው ፒያሳ። አገላብጣለሁ፣ ብር የለኝም አውቋል። ውሰድና አንብብና መልሳለኝ። በቃ ይሄ ሰውዬ መበረታታት አለበት አይደል? ደግነቱ መጠን የለውም። እሱ መጽሐፏን ንቆ አይደለም እንጀራውም ጭምር ናት እኮ። ሄድኩኝ የዛን ሁለት ማታ አንብቤ መጽሐፏን ይዤ መጣሁ። 16 ደግሞ እኔ የማልፈልጋቸው መጽሐፎች እኔ ጋር አሉ። የነ ሮበርት ሉዝለም የነ ሲድኒ ሼልደን ምናምን እነሱን አምጥቼ 16 መጽሐፍ ሰጠሁት ለሱ። ቢሸጣቸው ገበያም አላቸው። እኔ ግን አልፈልጋቸውም አይደል? መበረታታት አለበትና አሁን መቀነስ። ብር ከሌለ ባሮጌ መጽሐፍ ተራ ምን አባት ያረግ ይሄዳሉ? ለምን ሄዳሉ? እግዚአብሔርን በግድ ቤቱ ድረስ ሄደሽ መውቀስ ማለት ነው እኮ። የተሰጠሽ ነገር በሙሉ እኮ ያንቺ አይደለም። አስራት የሚባለው ለዚህ ነው። ሁልጊዜም ሀብት ወደ አንቺ ባዘቀዘቀ ቁጥር እዛኛው ጋር እጥረት እንደሚፈጠር ማሰብ። ምናልባት እግዚአብሔር አንቺን የፈጠረሽ እንድትሰጪለት እንድታከፋፊለትም ጭምር ሊሆን ይችላል። ሁላችንም ደሞዝ ከፋዮች ነን፣ ተቀባዮች ብቻ አይደለንም። ከኛ ስር ላሉ ሰዎች ደግሞ የማከፋፈል ኃላፊነትም ጭምር አለ ሀብት ሲመጣ አብሮ።